ነጭ ለባሽ ወዳጆች ድሃን የምትጠሉ ዓለምን ለብሳችሁ ዓለም የምትመስሉ ሰሞኑን እውነት ነው ሐሰት ነው የመረጥከው እናቴ ቅድስት ቤተክርስቲያን እንዲያ ልጅ አጣሽ የወላድ መካኖንሽ አይዞሽ የሚልሽ ልጅ ጠፋ እኔ አንገትህን ልድፋ አርሲ እኮ ፋሲካ ሆናሉ ሰሞኑን አያሳይ እኔ እኮ አሳብልኝ የዘመዶቼ የንጹህ ደም እንባ እኮ ነው ያሳከረኝ ድረስልኝ መተዛዘብ ነው ገና ያሉት ዩኒቲቭ ጊዜም አልፏል አሁንም ያልፋል ተንተኩራሽ መብዛት ሳይከርኩልሽ እብድናት አትበሉኝ አስተመልከቱኝ ምንን ያበደ ካዳም ሔዋን ልጆች ምንን የወረደ ልብሴን አይታችሁ ነው እብድናት ያላችሁ እናንተ ከንቶች ህይወት የሌላችሁ እውነት ተናጋሪ በዚህ ዓለም አይኑር ብሎ ተናጋሪ ማን ነው በል ተናገር እውነት የሚያጣ በዚህ ዓለም ተንቆ ማን ነው በል ንገሪ ይቅር ያለው ወርቁ እብድናት አትበሉ በላ ተናገሩ አይ እንግዲያስ እብድናት አትበሉኝ አው ትናንት አውርቻለሁ ዛሬም ማወራለሁ ነገም ማወራለሁ ከዚያም ወዳ እተነፍሳለሁ ደግሞም ካሰል ፈለገኝ አለም ብጮሃል እውነቱን አውርቼ ዛሬው ሞታል ታዲያ እብድናት አትበሉኝ እኔ አላበርኩም ባይኔ ያየሁትን መናገር አልችልም ግና እንዳላችሁት ሰክሬ ይሆናል በየመንገዱ ዳር የደም ጠላ ሞልቷል በየመንገዱ ዳር የደም ጠላ ሞልቷል ደብቆ ነው እንጂ እንደኔ የጠጣ ሰክሮማ ይሆናል ስካር ይደብቃል ታዲያ ምን ዋጋ አለው አብዳለች እያሉ ይተቋቁማሉ ተተቋቁሙብኝ አይ እንግዲህ ተው ነጭ ለባሽ ወዳጆች ድሃን የምትጠሉ ዓለምን ለብሳችሁ ዓለም የምትመስሉ ነጭ ለባሽ ወዳጆች ድሃን የምትጠሉ ዓለምን ለብሳችሁ ዓለምን የምትመስሉ እብድናት አትበሉ የመስቀሉን ንጉስ የመስቀሉን ጌታ በለው አይለውጣ ለዚህ በስባሽ ስጋ ለዚህ ፈራሽ ስጋ ትንበረከካለህ ምንድነሽ አንቺ ምንድነው የምትልሽ ድንግል ማርያምን ረስተሽ ርራይ ጣይማን ዘንግተሽ በጧትም በማታም ስትፍለቀለቂ የሌለ መስሎሻል ካንተ ወዲያ አቂ ምንድነው የምትይው ብትኖሪ 70 ነው 80 ነው እድሜሽ ለዚያውም ከሰጠሽ በዚህ ክፉ ስራሽ ደግሞ ነብይ ነው የምትልልኝ ኧረ ምን አይነት ሰው ነው ዝለሽ እቺ እብድነሽ ወይስ ምንድነው እናት አንተ ከእኔ መጣ ከዚያ ከደማው ድሞ ነው ከዚያ ነው የመጣ ስለምን ይወረ ደማው ድሞ ነው የምታወራው ከዚያ ከደማው ድሞ ነው የመጣ ከዚያ ደም ከፈሰሰበት ነው የመጣ አንተም ደግሞ ሰው ሆነ አንተም ደግሞ ሰው ሆነ አንቺ
አንቺ እያልሽ ጓደኛዋ መጣ። እነዚህ ናቸው ወንዶች ናቸው ሰካራሞች። እሱ ደግሞ አታዩም እንደ ያለባበሱ አታዩም እንዴት ከአንቺ ጋር ሊያወራ ይችላል? ባይሆን እኔና አንቺ ከእሱ ጋር ያልጨረስኩት ጉዳይ አለኝ። ደግሞ ምን ቀረሽ? የደማው ድማ ለሐሰት ነው ለእውነት ነው የምትቆመው? ስለምን ሐሰትና እውነት ነው የምትናገሪው? ሰሞኑን እውነት ነው ሐሰት ነው የመረጥከው? ሰሞኑን እብድ ነሽ ወይስ ሰካራሞች? እብዶች ናችሁ ሰካራሞች? መልስልኝ። ቆይ ወዳጄ ቆይማ ጓደኛሞች ናቸው። እሺ ሲያምሩ ጓደኛሞች። እውነት ነው ሐሰት ነው የመረጥከው? ስለምን እውነት ሐሰት ነው የምታወሪው? ሰሞኑን እውነት ነው ሐሰት ነው የመረጥከው? እውነት ሐሰት ነው። እብድ ናቸው ወይስ ሰካራሞች? እኔ ግን ሁለቱንም አልመረጥኩም። እኔ የምልህ አንተም ሰው ሁነህ እኔን እብድ ትላለህ? ቆይ ስራህን ልንገርህ፣ አዳምጠኝ። እሺ ልስማሽ። ትበላለህ፣ ትተኛለህ፣ ትነሳለህ። ትበላለህ፣ ትተኛለህ፣ ትነሳለህ። ከዚያም ትብብራቸውን አየሻቸው? አዳምጥ። እንደ ድርስ ሴት ሆድህን አድርገህ ትሄዳለህ። ስለዚህ እኔም አንተም የምንኖረው ለውሸት ነው። እኔም አንተም የምንኖረው ለመብላት ነው፣ ለስጋችን ድልወት። ልክ እንደዚህ እንደነች እነዚህ እብዶች ሄደው እኔ እናንተ የምንለያየው አንተ የምድር ሀብታም ነህ፣ እኔ ደግሞ ድሀ እብድ ነኝ። ይሄንም ያለያየ የሰማይ ሀብታም ማለት ነው። ድሀ እብድ አንተ የሰማይ ሀብት አለ የሆነ ሀብት በገንዛ ገንዘብ ና ተቀበል አንተ ቢበረር ሁልጊዜ አይኖር በል ይገባ የለም ወይ? ሁሉም ወደ ምድር ነው። ቅኔ ነው ወይስ አዳም ተቀበል። እኔቱም እብዲቱ እናንተም ጤነኛ እኩል እንሆን የለ ከመሬት ስንተኛ። አየት ንግግር በትብብር ተሳደብን ብሏል እኮ። እናንተ አንድ ነገር መሬት ላሞግሳት ምድር እንደ ምድር እኮ መሞገስ የሚገባት ነገር የለም። አይደለም ቆይማ እናት አለም ቆይማ ምድር ላሞግሳት ምድር ተቀበል። እኔስ ይገርመኛል በህይወት እስካለው እንደ ምድር የዋህ መቼ አይቻውቃለሁ። ተቀበልማ ጨርሱ ጎበዞች። የእኔም ቢጤ እብዱ አሁን ጥሩ አነሳሽ። ሁሉም ሲዘልባት ዝም መብላት ያለች ምድር ምን አለባት? ታዲያ ምን አሳቀሽ ያላችሁኝ እንደው ብልጥ እኮ ናት ምድር ተስፋዋ ኋላ ነው። ያዝማ ረጋጯን ሁሉ ሰልቅጣ ታላምጠዋለች አጥንቱ እስኪወጣ አጥንት እስኪወጣ
አይ እናንተ እኮ አጥንታችሁ ወጣ ነው። ምን አጥንታችሁ ወጣ ነው? እናንተ ምናችሁ ተጣጣለ ምናችሁ? አንዴ ኑ አንዴ ልንገራችሁ። ኑ አንዴ ልንገራችሁ። ኧረ ተብድ ጋር ውዴ ዛሬ ምን ነው ቆም እስኪ ነህ እንስማቸው። ያስቃሉ እኮ። እሺ አዲያ ይሄን የመሰለ ንግግር እየሰማችሁ እኔን እብድ ናት ትላላችሁ? እብድስ እናንተ ናችሁ። ይህችን ሀሳብ እንኳን እንደው ማወቂያ ቃታችሁ ከአንቶች ሳብሳ እንዘ ክቡር ውእቱ ወኮነ ከመ እንስሳ ሰው ክቡር ሆኖ ሳለ እንደ እንስሳ ሆነ ይላል መጽሐፉ። ከአንቶ በሉ ቻው እናቴ በሉ አሜን። ያው በሉ እንግዲህ የማተዳለው እናቴ ቤተክርስቲያን ጓደኛሽ ሄደ ተከታዩ ዝም በል በደሙ የመሰረተሽ እናቴ ቅድስት ቤተክርስቲያን እንዲያ ልጅ አጣሽ የወላድ መካን ሆንሽ። አይዞሽ የሚልሽ ልጅ ጠፋ። እኔ አንገትህን ልድፋ። ክርስቶስ በደሙ መሰረተሽ። ክርስቶስ በደሙ ይመሰርትሽ። አሁን ደግሞ ልጆችሽን እያረዱ የደም ማከማቻ አደረጉሽ። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ እኮ በወንጌል ብር ልጅ እየገዙ ነበር የሚያመጡላት። በወንጌል ብር እኮ ነው። እነ ቅዱስ ኢያቄምና እነ ቅድስት ሐና ድንግል ማርያም የመሰለችን ልጅ ውልድ ያረጉና ስጥት ያረጓት ነበር። በረከተ አሪዎስ በረከተ ይሁዳ የይሁዳ ውላጅ እኔ ነው የይሁዳ ውላጅ ነው። እኔ እኮ ባለ መስቀል ባለ ማተብ ነው ወልዳ ይሁዳ ዝበይ እሺ እናንተን የመሰለ ተወልዶ ነገረኛ ብዬ ብድ ማዳመጥ። አሁን ቁም ነገር ስታወሪ ነበር አይደል? ስለነ ጳውሎስ ስታወሪ ነበር፣ ስለነ ጴጥሮስ ስታወሪ ነበር። አሁን ወደ ስድቡ መጣሽ ትረሽ። ታዲያማ እንደው አንተ ጳውሎስን ጠራው ባፈ። እኔ እኮ ብድ ስለሆንኩ ያው መቼም አንተ ግን ወራ ግን ደማስ መሆኗን አመነች። እየሰማህ ነው? ምልእት ቤተክርስቲያንን እንደናንተ ያለቱ ጎዶሎ አረጋ። እናት ቤተክርስቲያን አለሽ መኖርስ አለሽ ደግሞም ትኖሪያለሽ። አዋ ደግሞም ትኖሪያለሽ። በእነ ዮዲት ጉዲት ጊዜ ተመታሽ። በእነ ሄሮድስም በእነ ጎልያድ እንደው በስንቱ ተመታሽ አለሽ። በአሁኖቹም እየተመታሽ ነው ትኖሪያለሽ። አዎ ትኖሪያለሽ። አሉን ልጆች ትኖሪያለሽ። አዎ አሃ እንግዲህ አትዘኝ፣ አታልቅሽ። አታልቅሽ። እኔ ምን ላድርግሽ? እኔ እንደሆንኩኝ እንዴ ነኝ። እነዛን እነ ቅዱስ ጴጥሮስን እነ ቶማስን እነ ጳውሎስን እያስታወስሽ ተስፋ አድርገሽ ኑሪ። አሁንም ግን ልጆች አሉሽ። ስለዚህ እነዛን ተስፋ እያደረግሽ ትኖሪያለሽ። አሁንም አይዞሽ። እኔ አላበርኩም። እብድ አትበሉኝ። እኔ አላበርኩም። እብድ ነሽ እንጂ እኔ እኮ አላበርኩም። እኔ እኮ አላበርኩም። አላበርኩም። አንተ እዛ አርሲ እኮ ፋሲካ ሆናሉ ሰሞኑን። ስለምን ፋሲካ የምትናገሩ? ፋሲካ መቼ አለፈው? ስለ ፋሲካ ታወሪያለሽ? ፋሲካ ሆናሉ ሰሞኑን። አይ እብድ ነገር እብድ እውነቴን ነው። አላበርኩም። የሰው በግና የሰው ከብት እኮ ታረደ። ሰው በግ ይሆናል፣ ሰው ከብት ይሆናል እንዴ? እንዴ ስለምን ነው የምታወራው? ጉዴ አንተ ታረደ እኮ ላሳይህ ነበረ። ታረደ እኮ እንዴት መሰለህ ታረደ? ላሳይህ። ቆይ ማለት ቆይ ላሳይህ። እንዴ አይደለም ላሳይህ። ስለምን ነው የምታሳይህ? እንዴት እንደሆነ ቆይ ላሳይህ። በግ ሲታረድ አይቻውቃለሁ። በግ ሲታረድ አይቻውቃለሁ። ስማኝማ እንትና ቶማስን ታውቀዋለህ? አውቀዋለሁ። ቶማስን ቆዳ የተገፈፈው እሱን ቆዳውን ሲገፉ የድሮዎቹ በግ ሲሸድ ታውቃለህ? አንገቱን መጀመሪያ ያርዱታል። ከዛ በኋላ ከእግሩ ጀምሮ አይደል
አይደለም እንትን የሚሉት ቶማስንም ግፍፍ ነበር ያደረጉት። አሁን ግን በርግጥ እነ ዘካርያስን አንገታቸውን ቁርጥ ነው ያደረጓቸው። የድሮዎቹ አራጆች የሰው በግና የሰው ከብት አራጆች እኮ ነው ያልኩት። የአሁኖቹ የሰው ከብትና የሰው እንትን አራጆች ግን እኔ ላይ ያሳይህ ቁርጥ 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 አረጓቸው እኮ። ጎበዝ አስቀምጪው። አረጓቸው ጎበዝ አረጓቸው እኮ። እኔ እኮ ምርሳዎችን ነው የምትይኝ? አዎ አንተ አልተጠራህም እንዴ? አልጠራህም? ከዛ ከድግሱ ካርሲ ድግስ ካርሲ። ኧረ እኔ አልተጠራሁም። ካርሲ የሰው በግ ሲታረድ አልተጠራህም? እመነኝ። ይኸውልህ እመነኝ፣ ትጠራለህ። ቁም ነገር ነው የምታወራው? ቀልድ ነው። ትጠራለህ። የዛን ሰፈር መጀመሪያ ጠርተን ጋብዘን እንጨርስ ብለው ነው እዛ አርሲ ሰፈር ያለውን ህዝብ መጀመሪያ ከድግሱ እናቋድሰውና እንዴ ይሄን የመሰለ አቋም ይዘህ እኔ ብዲቱ አልጠራ እንጂ ይሄን የመሰለ ይዘህ ትጠራለህ። ይደርሳል። ስለምን መጠራት ነው የምታወሪ? እዛ ትጠራለህ። አርሲ ነው የምጠራ? ትጠራለህ። እኔ እኮ አላበርኩም። እኔ እኮ ያሳበደኝ እናቴ ስትቀላ ስትዋ እናቴ እኮ ለእንትን ያቀረቧት ቁም ነገር ነው የምታወራ። እናቴን እኮ ነው። አባቴን ደግሞ አንተ በእናንተ ሰፈር ግልገል ይታረዳል? ይታረዳል። ግልገል ገና ተወለደው ግልገል። አይ እሱ አይታረድም። አርሲ እኮ የ6 ዓመት የሰው ግልገል ነው የታረደው። አሰማም። በስመ አብ። ስለምን ታረደው? ስለምን የሰው ግልገል? እኔ እኮ አሳበደኝ። ሰው ግልገል ይባላል እንዴ? እውነት ነው ድነሽ እንዴ? 6 ዓመት ሰው እንዴት ይታረዳል? አልገባችሁም ማለት ነው። እኔ እኮ አሳበደኝ። የዘመዶቼ የንጹህ ደም እንባ እኮ ነው ያሳከረኝ። የወገኖቼ የንጹህ ደም እንባ እኮ ነው ያሳበደኝ። ስለምን አብቻለሁ? አይ አንዳንዴ ቁም ነገር ታወሪያለሽ። አንዳንዴ አላበርኩም። የ6 ዓመት ሰው ቆይ ልጠይቅህ። አሁን በአንተ ቤት ብትታረድብስ? የስድስት እንዴት የ6 ዓመት ህፃን እንዴት ይታረዳል? በአንተ ቤት ብትታረድብስ? በአንተ ቤት ብትታረድብኝ? ኧረ በስመ አብ። ኧረ ተይ ልጅ አይበለውና ኧረ ተይ እንደዚህ አትበይኝ እንዴ። ስለዚህ እኔ ያሳበደኝ የቤተሰቦቼ የደም የንጹህ ደም እንባ ነው። እኔን ያሳበደኝ የቤተሰቦቼ የንጹህ ደም እንባ ነው። የንጹህ ደም ስካር ነው። አይዞሽ። ወደ ማን ይጮሃል? ወደ ላይኛው ወደዛው ነው የሚጮኸው። ወደ ማን ይጮሃል? አዎ ወደ እግዚአብሔር ብቻ ነው የሚጮኸው። እውነት ውዴ ሰው ሆኖ ታውራ ትናንት የተሰቀሉትን በአደባባይ የሞቱትን የታረዱትን ሰዎች እኮ ነው እያነሳለች። እኔ እብድ መስለኝ ነበር፣ ግን ከእግዚአብሔር የተላከሽ ነው ውዴ። እኔ እኮ እብድ ነው መስለኝ ነበር፣ ግን እውነቷን ነው። ያሳበዳት የሰው ደም ነው። ያሳበዳት የአባቶች ደም ነው። ያሳበዳት የቤተክርስቲያን መቃጠል ነው። የቤተክርስቲያን መሰደድ ነው። ኦርቶዶክሳውያን መገደል ነው። አወቃችልኝ መጡ ደራሰላይ መተዛዘብ ነው። ገና ያሉት ጊዜም አልፏል። አሁንም ያልፋል። ደራሰልኝ መጡ በታስኪያ እናቴ ቤተክርስቲያን ቀርበይ እናቴ። በስመ አብ ወወልድ ወመንፈስ ቅዱስ። እናቴ ቤተክርስቲያን፣ እናቴ ተዋህዶ ይቅርበይ። እኔ እኮ በዚህ ጊዜ የሚደረገውን ግፍና መከራ ሳይ እኮ ነው ሰከርኩልሽ እናቴ። በውጭ ካሉት ይልቅ በውስጥ ያሉትን ተኩላዎች መብዛት ሳይ ሰከርኩልሽ።
ጌታ በደሙ የመሰረታትን ቤተክርስቲያን እነ ቅዱስ ጴጥሮስ የተዘቀዘቁላትን ቤተክርስቲያን በውስጧ ተኩላዎች በዝተው ሲረብሽ አይቼ እኮ የዘከርኩት እናቴ። ይቅር በይ እናቴ፣ ይቅር በይ፣ ይቅር በይ እናቴ። ይቅር በይ እናቴ። እንዲህ ማለት ይቅር በይ እኔማ ምን እረዳለሁ?